ፓትርያርክ አቡነ ማትያስ ያልተቋረጠና ያልወላወለ እንደ ዘመኑና እንደ ሰሞኑ ወዲህና ወዲያ ያላለ ስለ ሰላም የሚማጸን አንደበትን የታደሉ አባት ሆነው ላመለኩት አምላክ ለተጎናጸፉት ክብር የሚመጥን ተግባር ውስጥ ሲያሳልፉ ቀጥለዋል። የንጹሐንን እልቂት ለማውገዝ ዘር መምረጥ የሚያስፈልጋቸው አቡኑ መንግስት ጥሩ ሰርቷል፣ ለአገር የሚጠቅም ነገር አድርጓል ብለው ባሰቡ ጊዜም አንደበታቸው የማወደሻን ቃል አላጣም። መንግስት የተበታተነችውን ቤተ ክርስቲያን አንድ አድርጊያታለሁ እያለ ቢያታልላቸውም በየአጋጣሚውም በዚያን ወቅት በሚናገርበት ወቅት አቡኑ ግን የእውነት መስሏቸው ይህንኑ በአድናቆት ሲናገሩ በመንበረ ፓትርያርካቸው ግቢም ሽልማት ሲሰጡ ታይተዋል። በህዳሴ ግድብ ላይ ውሃ መሙላት ጀመርኩ ሲልም በአደባባይ ወጥተው የደስታ ቃላቸውን በሚመሯት ተቋም ስም ሰጥተዋል። የውሃ ሙሌት መጠናቀቅ ለተበሰረባት ዕለት እንኳን በሰላም አደረሰን አደረሳችሁ በማለት የደስታ መግለጫችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስም ስናስተላልፍ በታላቅ ደስታና ተስፋ ነው። ስራቸው ሰላምን መለመን የሆኑት አባት በአገራቸው ላይ አንዳች በጎ ነገር ሲከሰት ደግሞ እንዲወጥቶ ለማወደስ አይሰስቱም። ይህንን ሁሉ ሲያደርጉ የኖሩት አባት በ2013 እና 2014 አብይ አህመድና ኢሳያስ አፈወርቂ በትግራይ ህዝብ ላይ የሚፈጽሙትን እልቂት በማስመልከት ልክ እንደ በፊቱ ሰው አይሙት ብለው መግለጫ ሰጡ። ይህንን መግለጫቸውን እነ አቡነ ጴጥሮስ ከነ ዳንኤል ክብረት ጋር ሆነው በማሴር ለሚዲያ እንዳይውል አደረጉባቸው። ከዚያም ንግግራቸውን አስቀርጸው የሰላም ጥሪውንና ህዝብ ላይ የሚደርሰውን በደል በዓለም ሚዲያ እንዲዘገብና ከአገር ወጥቶ እንዲሰራጭ አደረጉት። እኔም ታፍኛለሁ ሲሉ ተደመጡ። የዓለም ሚዲያ ነገሩን ተቀባበለው። በፓትርያርኩ ንግግር ቤተ መንግስቱ ብቻ ሳይሆን ቤተ ክህነቱም ጸጉሩን ነጨ። ቤተ መንግስቱ ፓትርያርኩ ለኢትዮጵያ የብሔራዊ ደህንነት፣ ለቤተ ክርስቲያን የድህነት ችግር ናቸው ብሎ መግለጫ ሰጠ። ቤተ ክህነቱ የፓትርያርኩ ንግግር እኛን አይወክልም ብሎ እንደ ጴጥሮስ ካዳቸው። የሲኖዶሱ ዋና ጸሐፊ አቡነ ዮሴፍን ወክሎም እንዲሁ አለ። ቅዱስ ፓትርያርኩ ሰሞኑን የሰጡት መግለጫ የቅዱስ ሲኖዶስ ውሳኔ ሳይሆን የግላቸው እንጂ የቅዱስ ሲኖዶስ ወይም የቋሚ ሲኖዶስ ውሳኔ አይደለም። አብይን በመረጡ አቡኖች ፓትርያርኩ እንዲህ እንዲካዱና እንዲዘመትባቸው ያደረጋቸው ስለ ሰላም መናገራቸው፣ ጦርነት ይቁም ማለታቸው፣ የሥላሴ አምሳል አይገደል ማለታቸው ነበር። ኢየሱስን ለሞት አሳልፈው የሰጡት አሕዛብ ብቻ አልነበሩምና ይልቁንም የራሱ ወገኖችና የቤተ መቅደሱ ጠባቂዎችም ነበሩና ፓትርያርኩንም እንዲሁ ያደረጓቸው እነ አቡነ ዮሴፍ እነ አቡነ ጴጥሮስ ነበሩ። ሲኖዶሱን ሰይጣን ይሻለናል የሚሉ አመፀኞች የወረሩት ነበርና እሳቸው የእግዚአብሔር ፍጡር ይከበር ዘንድ ሰላም ይስፈን ሲሉ የራሳቸው ልጆች ሳይቀር ተነሱባቸው። አስገራሚው ነገር የሚሞቱት ኦርቶዶክሶች የሚወድሙትም የኦርቶዶክሳውያን ጥንታዊ ሀብቶች የሆኑበት ጦርነት እንዲቆም የሚጠይቁትን ፓትርያርክ የሚቃወሙትና እስከ ዋይት ሃውስ ሄደው አባታቸውን የሚዘልፉት አዲስ አበባ አውደ ምሕረት ላይ የሚቆሙ በአሜሪካ ደግሞ እናስተምራለን የሚሉ ካህናትና ጳጳሳት መሆናቸው ነው። አቡነ ማትያስ ግን ዛሬም እየጠየቁ ነው። ባሳለፍነው ረቡዕ በሰጡት መግለጫ ሰውን በጉልበት ለማንበርከክ ከመሞከር ይልቅ የሕዝቡን የልብ ትርታ አዳምጡት ብለዋል። ሰውን መያዝ የሚቻለው ሕሊናን በመርታት እንጂ በሌላ አይደለምና ነው። የሕዝቡን ፍላጎትና የልብ ትርታ በሚገባ አዳምጡ። የማይናወጽ የሰላም አንደበት፣ የማይለዋወጥ አባታዊ ጥሪ 8 ዓመት ሲቀጥል እንዲህ ያለ ነው። ሰላም ለእናንተ ይሁን የሚለውን የኢየሱስ ቃል ሳያዛንፉ እያሉት ቀጥለዋል። ኢየሱስ ከታላላቆች ይልቅ ከታናናሾች ጋር መቆምን እንደመረጠው ሁሉ አቡነ ማትያስም ስለተገደሉ፣ ስለተፈናቀሉ፣ ስለተራቡና ድምፅ ስለሌላቸው ንጹሐን እየጮሁ ቀጥለዋል። እየተካሄደ ባለው ርክበ ካህናት የቅዱስ ሲኖዶስ ምልአተ ጉባኤ መክፈቻ መልእክታቸው የታየውም ይሄው ነው። እንደ አቡነ ማትያስ ስለሚሞቱ ሰዎች የሚማልዱ፣ ስለሚሞቱ ሕፃናት የሚያለቅሱ፣ ስለምትወድም አገር የሚጸልዩ አባት እንዲሰጠን በመመኘት በዚሁ እንሰናበታለን።